ማን ነው እነዚህን የመጽሐፍ ቅዱስ ጥያቄዎች 5 ከ5 የሚመልሰው? ሞክሩት። ጥያቄ ቁጥር 1 ሳኦል ወደ ደማስቆ ሲሄድ ምን አየ? ሀ እሳት፣ ለ ብርሃን፣ ሐመርሃ መልአክ፣ መ ደመና። ጥያቄ ቁጥር 2 በጴንጤቆስጤ ቀን በደቀ መዛሙርቱ ላይ የወረደው ምንድን ነው? ሀ መልአክ፣ ለ እሳት፣ ሐመርሃ መንፈስ ቅዱስ፣ መ ደመና። ጥያቄ ቁጥር 3 ጳውሎስ በመጀመሪያ የሚስዮን ጉዞ ከማን ጋር ሄደ? ሀ ሲላስ፣ ለ ቲቶ፣ ሐመርሃ በርናባስ፣ መ ሉቃስ። ጥያቄ ቁጥር 4 በኤፌሶን የብር ጣዖት ሰሪው ስሙ ማን ነበር? ሀ ዴሜጥሮስ፣ ለ ፊሊክስ፣ ሐመርሃ ጋሊዮን፣ መ አግሪጳ። ጥያቄ ቁጥር 5 ዳሽሙላ ነው። በአንደኛ ተሰሎንቄ 5:17 ላይ ሳታቋርጡ ዳሽ ይላል።